إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. ابن القيم الله يزن الله جو እንዲህ ይላሉ። አራት ነገራት ሪዝቅን ያመጣሉ። የሌሊት ስግደት፣ በሌሊቱ መጨረሻ ላይ ምህረት ወይም እስትግፋር ማብዛት፣ ምጽዋት በመስጠት ላይ መጽናት፣ የጠዋትና የምሽት ዚክር ማድረግ። ሪዝቅ ወይም ሲሳይ ትርጓሜው ሰፊ ነው። በምድር ላይ የምንመኘው ታላቁ ብለን የምንጠራው ገንዘብ ዝቅተኛው የሪዝቅ ደረጃ ነው። ከፍተኛው የሚባሉት መልካም ሚስት፣ ልጆችና መልካም ወዳጅነት፣ የሰው ፍቅር፣ ጤንነትና መሰል ባህሪያት ናቸው። ሙሉ ሪዝቅ ማለት ኢማን ማግኘት መቻል፣ የውስጥ እርጋታ ማግኘትና የጌታን ውዴታ መጎናጸፍ መቻል ነው። በጥቅሉ ወደ ኢማን በሚያደርግ ጉዞ ላይ እንዳለ አስደሳች ሪዝቅ የትም አይገኝም። ሰለፎች ከቁርአንና ከሐዲስ የተረዱትን ባጭሩ እንካችሁ ይሉናል። ለይል ሰላት ዋና መንገዱ እንደሆነ ተነግሯል። እንዲሁ ምኑም ቀርቶ በሌሊት ጌታ ጋር ማውራትና ከርሱ ጋር መማፀን ብቻውን እኮ አልረጋጋም አልገባኝም ላለች ነፍሳችን በቂ ነበር። በዚህ ወቅት መንቃት ለፈጅርም ሆነ ከፈጅር በፊት አብዝቶ ምህረትን ለመለገስ እንታደላለን። የጠዋት ዚክር ለማለትም ምቹ ሰዓት ይፈጥርልናል። የቀኑ ክፍል በዚህ ውብ አምልኮዎች ከተጀመረ ዕለቱ የተባረከ ከመሆኑም ጋር በዕለቱ መካከለኛና መጨረሻው ክፍለ ጊዜ ወቅትም ለዚክርና ቁርአን ለማንበብም ጥሩ መነቃቃት እናገኛለን። በእነዚህ ነገሮች ብርቱ ሆኖ ቋሚ ለማድረግ ከታደለ ሰው በላይ ታዲያ ሪዝቅ ከየት ይገኛል? አላህ ይረዝቀን፣ ያቀመሰንን አይውሰድብን ብሎ በየዕለቱ ለዚህ ምርጥ ፓኬጅ ራስን ለማጨት መታገል ወሳኝ ነው። እስትግፋር ማብዛትና ወይም አላህን ምህረቱ መጠየቅ እንዲሁም ተውበት ማድረግ የአላህን ጸጋዎችና በረከት ከሚያስገኙ ቁልፎች ዋነኛ ናቸው። አላህ ስብሓነሁ ወተዓላ ቁርአኑ ላይ ምን ይላል? ወስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማአ ዐለይኩም ሚድራራ ወዩምዲድኩም ቢአምዋልን ወበኒን። አልኳቸውም ጌታችሁን ምህረትን ለምኑት፣ እርሱ በጣም መሐሪ ነውና በእናንተ ላይ ዝናብን ተከታታይ አድርጎ ይልካል፣ በገንዘቦችና በልጆችም ይለግሳችኋል። ሱረቱ ኑህ ምዕራፍ 71 አንቀጽ 10 እስከ 12። አላህን ሱብሓነሁ ወተዓላ ከልብ መፍራት በጭንቅ ጊዜ መውጫ ከሚያበጁ ነገሮችና የሪዝቅና የአላህን በረከት ሰፋ ከሚያደርጉ ነገሮች አንዱ ነው። አላህ ሱብሓነሁ ወተዓላ በቁርአን ውስጥ ምን ይላል? ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ የሕተሲብ። አላህንም የሚፈራ ሰው ለእርሱ መውጫን ያደርግለታል፣ ከማያስበውም በኩል ሲሳይን ይሰጠዋል። ሱረቱ ጠላቅ ምዕራፍ 65 አንቀጽ 2 እስከ 3። መስፈርቱን ያሟላ ዱዓ እና የተመረጡ አዝካሮችን ማብዛት። ብዙ ጊዜ ችግር ውስጥ ስንወድቅ እጃችንን ወደ አላህ መዘርጋት ሲገባን ወደ ሰዎች እንዘረጋለን። ነገር ግን አላህ ስብሓነሁ ወተዓላ በቁርአን ውስጥ ምን ይላል? ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደዓን። ባሮቼም ከኔ በጠየቁህ ጊዜ እንዲህ በላቸው፣ እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ እቀበለዋል። ሱረቱል በቀራ
ምዕራፍ 2 አንቀጽ 186። ምንም አይነት ሐጃ ቢገጥመንም ችግር ውስጥ ብንወድቅም አላህ ሱብሓነሁ ወተዓላ አዛኝ ሰሚ የሆነ ጌታ ነው። እጃችንን ወደ ሰማይ ከፍ በማድረግ ስጁድ ላይም እያለን ከልባችን ዱዓ ብንል ኢንሻአላህ ይቀበለናል። ሰውን መጠየቅ ውርደት ነው፣ አላህን መጠየቅ ግን ክብር ነው። ሰውን ብንጠይቅ ሙሉ ለሙሉ ደስ ብሎት አይሰጥንም። አላህን ሱብሓነሁ ወተዓላ ግን ስንጠይቀው እጃችንን ወደሱ ስንዘረጋ ስንለምነው በየቂን ዱዓ ስናደርግ በጣም ደስ ይለዋል። የጠየቅነውም ኢንሻአላህ ይሰጠናል። ነቢዩን ዓለይሂ ሰላቱ ወሰላም መውደድና በርሳቸው ላይ ሰለዋት ማውረድ። በነቢያችን ዓለይሂ ሰላቱ ወሰላም ላይ ሰለዋት ማውረድ ብዙ ጥቅም አለው ወዳጆቼ። ሰለዋትን ማውረድ ሙስሊም የሆነ ሰው በነቢዩ ላይ ሰለዋት ወይም የአክብሮት እዝነትን ማውረድ ማብዛት ይጠበቅበታል። በተለይ ስማቸው በሚወሳበት ጊዜ አላህ ሱብሓነሁ ወተዓላ እንዲህ ይለናል፣ ኢነላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። አላህና መላእክቱ በነቢዩ ላይ የአክብሮት እዝነትን ያወርዳሉ። እናንተ ያመናችሁ ሆይ በእርሱ ላይ የአክብሮት እዝነትን አውርዱ፣ የማክበርንም ሰላምታ ሰላም በሉ። ሱረቱል አሕዛብ አንቀጽ 56። ነቢያችንም ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ መን ሰላ ዐለየ ሰላተን ሰለላሁ ዐለይሂ ቢሃ ዐሽራ። በእኔ ላይ አንድ ጊዜ ሰለዋት ያወረደ አላህ በእርሱ ላይ 10 ጊዜ ሰለዋት ያወርድለታል። በሌላም ሐዲት እንዳሉት ነቢያችን ዓለይሂ ሰላቱ ወሰላም ላ ተጅዐሉ ቀብሪ ዒደን ወሰሉ ዐለየ ፈኢነ ሰላቱኩም ተብሉጉኒ ሐይሱ ኩንቱም። መቃብሬን የበዓል ማዕከል አታድርጉት፣ በእኔ ላይም ሰለዋት አውርዱ፣ የትም መሆናችሁ ሰለዋት ብታወርዱ ይደርሰኛል። በሌላም ሐዲት አልበኺሉ መን ذكرت عنده ፈለም ዩሰሊ ዐለይህ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ሲሉ ተናግረዋል፣ ስስታም ማለት ከእርሱ ዘንድ እኔ እየተወሳው በእኔ ላይ ሰለዋት ያላወረደ ነው። በሌላም ሐዲት ኢነ ሊላሂ መላኢከተን ሰያሒነ ፊል አርዲ ዩበሊጉኒ ሚን ኡመቲ ሰላም። እንዲህም ሲሉም ተናግረዋል፣ ለአላህ ተጓዥ መላኢኮች አሉ፣ ምድር ላይ ከኡመቴ የሚላክልኝን ሰላምታ ለኔ ያደርሳሉ። በሌላም ሐዲት ማ ሚን አሐድን ዩሰሊሙ ዐለየ ኢላ ረደ አላሁ ዐለየ ሩሕየ ሐታ አሩደ ዐለይህ ሰላም። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አንድ ሰው ሰላምታ ሲልክልኝ አላህ ነፍስ ይዘራብኝና ምላሽ እሰጠዋለሁ። ዘካን ማውጣትና ሰደቃን መስጠት። ሰደቃ ወይም ምጽዋት ሲባል የግዴታም ሆነ በበጎ ፈቃደኝነት የሚሰጥን ሁሉ ያጠቃልላል። የግዴታ ምጽዋት ዘካ ይባላል። ዘካ የእኛ ሳይሆን የድሆች ገንዘብ ነው። የሀብታሞች የኑሮ መሰረት ድሆች ናቸው። የእነርሱን ገንዘብ የከለከልን እንደሆነ ድርቅ ይመጣል፣ ዝናብ ይቀራል፣ ሀገር ይራባል። ሰደቃ ከገንዘብ ምንም ነገር አታጎድልም። በየዕለቱ 2 መላኢኮች ወደ ምድር ይወርዳሉ። አንደኛው አላህ ሆይ ለሚሰጥ ወይም ለጋሽ ለሆነ ሰው ተካለት በማለት ሲለምን፣ ሁለተኛው አላህ ሆይ የሰሰተን አጥፋበት ይላል። ሰደቃ ለብዙ ግላዊም ሆነ ማህበራዊ ችግሮቻችንና በሽታዎቻችን የታዘዘች ልዩና አይነተኛ መድኃኒት ናት። የደረቀ ቀልባችን ይለሰልስ ዘንድ ወላጅ አጥ የሆኑ ልጆችን ራስ እናብስ።